ወይዘሮ ሳሚያ ማንበብና መጻፍ የማትችል የልብስ ነጋዴ ነበረች። በሕይወቷ ነፍስ ካወቀች በኋላ ወደ ቤተ ክርስቲያን የሄደችው ልጇን ክርስትና ስታስነሳ ብቻ ነበር። የንስሐ ጊዜዋን በሚገባ ካጠናቀቀች በኋላ መቁረብ እንደምትፈልግ ለካህኑ ተናገረች። ክቡር ደሙን ሳቀብላት እንባዋ ወደ ጽዋው ጠብ ሲል ተመለከትኩ። መላ አካሌ ተንቀጠቀጠ። ሳሚያ ቤተ ክርስቲያን በምታገለግልበት ጊዜ ድንገት የረጋ ደም አስመለሳት። ባለቤቴ ወደ እኔ ተመልሳ ቶሎ በል ተነስ፣ ሳሚያ ህመሟ ጸንቶባታል፣ ሹራቧ እንዳለ በደም ተነክሯል። አባ ድንግል ማርያምን አየዋት አለችኝ። ሰውነቴን ፍርሃት ወረረው። እርሷም እንዲህ ስትል ተረከችልኝ። ማታ እንቅልፍ እንደወሰደኝ እመቤታችን ቅድስት ድንግል ማርያም ተገለጠችልኝ። እመቤታችን ይዛኝ ደስ ወደሚል የአትክልት ስፍራ ወሰደችኝ። አለማመኔን እርዳው። አንዳንዴ በክርስትና ሕይወቴ ውስጥ ነፍሴ በእምነት ዝላ ያለማቱን ጌታ ድንቅ ሥራ በዚህ ዓለም ኮተት ሸፋፍና ስታልፈው በጸጸት የምማጸንበት መጽሐፍ ቅዱሳዊ ቃል ነው። ለዓይኖቻችን ብርቅ ለጆሮቻችን ድንቅ የሆኑ ክስተቶች ሲከሰቱ የእምነት መነጽር መጠቀም ካልቻልን የምናየው አካሉን ሳይሆን ጥላውን ብቻ ይሆናል። ጥላ ደግሞ መቼም ቢሆን አካል ሊሆን አይችልም። ካለ እምነት መነጽር የፈጣሪን ድንቅ ሥራ ማየትና መረዳት አይቻልም። አይተነው መረዳት እንኳን ባንችል የምንቀበለውም በእምነት ብቻ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የልደታ ቲዩብ ቤተሰቦች፣ ዛሬ ከዚህ በፊት ሰምቼውም ሆነ አይቼው የማላውቀውን የምዬ ጋዛኟ የርኅሩዋ የአምላክ እናት የእመብርሃን ቅድስት ድንግል ማርያምን ድንቅ ታምር ይዤላችሁ ቀርቤያለሁ። እስከ መጨረሻው ታዳምጡት ዘንድ በአክብሮት ጋብዛለሁ። ይህ ድንቅ ታምር የተፈጸመላት ሴት ወይዘሮ ሳሚያ ዮሴፍ ትባላለች። ባለትዳርና የአንድ ልጅ እናት ነች። የምትኖረው በግብፅ ካይሮ የነበረ ሲሆን በኋላ በሥራ ምክንያት ወደ ፖርት ሰይድ ከተማ ተዘዋውራለች። ወይዘሮ ሳሚያ ማንበብና መጻፍ የማትችል የልብስ ነጋዴ ነበረች። በሕይወቷ ነፍስ ካወቀች በኋላ ወደ ቤተ ክርስቲያን የሄደችው ልጇን ክርስትና ስታስነሳ ብቻ ነበር። ከዚህ ውጭ ስለ ሃይማኖቷ ምንም የምታውቀው ነገር አልነበረም። በትምህርተ መስቀል ማማተብም ሆነ አቡነ ዘበሰማያት ጸሎት መጸለይ አትችልም። ብሎም ሱስ፣ በተለይ ደግሞ የሲጋራ ሱስ ነበረባት። በቀን እስከ 40 ሲጋራ ታጤሳለች። የሚያስገርመው ግን ልጇ ቫዮሌት ዞትር ቤተ ክርስቲያን የምትመላለስ፣ ቅዳሴ የምታስቀድስና ቅዱስ ቁርባን የምትቀበል፣ በሰንበት ትምህርት ቤት አገልግሎት የምትሳተፍ ጠንካራ ልጅ ነበረች። የንስሐ ሕይወቷንም ቄስ ጳውሎስ ከተባሉ ጠንካራ አገልጋይ ካህን ጋር እንደሚገባው ትመራለች። ነገር ግን የእናቷ ሕይወት ስለሚያሳስባት ደስተኛ አልነበረችም። እናቷንም ወደ ቤተ ክርስቲያን ለመውሰድ ብርቱ ትግል አድርጋለች። ይህ ጥረቷን ባለመሳካቱ የንስሐ አባቷ መክረው ወደ ቤተ ክርስቲያን እንዲመልሷት ትጠይቃቸው ነበር። ቀሲስ ጳውሎስ በተደጋጋሚ ሙከራዎችን ቢያደርጉም ሊሳካላቸው አልቻለም። ሥራ ቦታዋ ሲሄዱ ከሰዎች ጋር ተቀላቅላ ላለማናገር እንዳላየች በመሆን
እቤቷ ሲሄዱ ደግሞ በር በመዝጋት በአካል ቀርበው ለማናገር አልቻሉም። ያላቸው አማራጭ እግዚአብሔር በእጃቸው እስኪጥልላቸው ድረስ ስሟን በጸሎት በቅዳሴ ማሰብ ነበር። አንድ ቀን ቤቷ ሄደው በር ከማንኳኳታቸው በፊት በበሩ ላይ በትምህርተ መስቀል አማተቡበት። ጸሎት ካደረሱ በኋላ አንኳኩት። በሩን እንደቀደመው መልሳ ሳዘጋባቸው ይግቡ በማለት ወደ ውስጥ ጋበዘቻቸው። ካህኑም በሁኔታው እየተገረሙ ወደ ውስጥ ዘለቁ። ቫዮሌት ለፈተና ዝግጅት ጥናት ላይ ስለነበረች ከወይዘሮ ሳሚያ ጋር ውይይታቸውን ቀጠሉ። ወደ ቤተ ክርስቲያን ለምን እንደማትመጣ ሲጠይቋት ቤተ ክርስቲያን የሚሄዱ ሰዎች ጥሩዎች አይደሉም፣ እርስ በርሳቸው ሲተማሙ አይቻቸዋለሁ፣ አንዱ ለአንዱ መልካም አይደሉም፣ ታዲያ እኔ ምን ጥሩ ነገር አይቼ ልምጣ የሚል መልስ ሳይሆን ጥያቄውን በጥያቄ መለሰች። ካህኑም ማየት ያለባት መልካሞችን እንጂ ክፉዎቹን አለመሆኑን መክረው ልጇ ቫዮሌትም ከጥናቷ ተመልሳ የሁለቱን አንድ ላይ ተቀምጦ መዋየት በማየቷ በጣም ተደስታ ወይዘሮ ሳሚያን ቤተ ክርስቲያን እንድትመጣ ቀጠሮ ይዘው ተለያዩ። ሳሚያ በቀጠሮ ቀን ገስግሳ ወደ ቅዱስ ብሶይ ቤተ ክርስቲያን ሄደች። ቤተ ክርስቲያኑ በጻድቁ ቅዱስ ብሶይ የተሰየመ ሲሆን ቀሲስ ጳውሎስም የሚያገለግሉት በዚያው ነው። ቀሲስ ጳውሎስ ሙሉ ቅዳሴውን በአፍ መፍቻ ቋንቋ ወይም በአረብኛ ቀደሱ። ልክ ኢትዮጵያ ውስጥ በግዕዝ እንደሚቀደሰው ሁሉ በግብፅ ክርስቲያኖችም ቅዳሴ በቅብጥ ቋንቋ ይቀደሳል። ሳሚያ ቅዳሴውን በተመስጦ ተከታትላ ካጠናቀቁ በኋላ ቤተ ክርስቲያን ድጋሜ ላትቀር ቃል ገብታ ወደ ቤቷ ተመለሰች። ሳሚያ ከዚያን ቀን ጀምሮ በጓደኞቿ የሚመጣባትን ሽሙጥ ተቋቁማ ከቤተ ክርስቲያን ዘውትር እየተመላለሰች ጸሎቱን፣ የቅዱሳን ታሪክን፣ ቅዳሴውን፣ ወንጌሉን ሁሉ መማርና ማጥናት ቀጠለች። ሳሚያ ለቀሲስ ጳውሎስ በደሏንና ኃጢአቷን በእውነት ሳትሸሽግና ሳትጨነቅ በግልጽነትና በሙሉ ልቦና ተናዘዘች። የንስሐ ጊዜዋን በሚገባ ካጠናቀቀች በኋላ መቁረብ እንደምትፈልግ ለካህኑ ተናገረች። ካህኑም ቀጠሮ ሰጧት። በቀጠሮው ቀን ተዘጋጅታ ሙሉ ቅዳሴውን በንባ አስቀደሰች። እንባዋ ቅዱስ ቁርባኑን በምትቀበልበት ጊዜ ሁሉ ያለማቋረጥ ይፈስ ነበር። ካህኑ በሰዓቱ የተከናወነውን እንዲህ ሲሉ ይናገራሉ። ክቡር ደሙን ሳቀብላት እንባዋ ወደ ጽዋው ጠብ ሲል አየሁ። መላ አካሌ ተንቀጠቀጠ። ንስሐዋና እንባዋ መጸጸቷ ሁሉ እውነተኛ መሆኑንና እግዚአብሔርም እንደተቀበላት ተረዳው። እንዲህ አይነት ታምር ከዚህ በፊት ገጥሞኝ አያውቅም። ሳሚያ ባላት ትርፍ ጊዜ ቤተ ክርስቲያን በተለያዩ አገልግሎቶች መሳተፍ ጀመረች። ለድሆች ምግብ በማብሰል ቤተ ክርስቲያንን በማጽዳት ጊዜዋን ለአገልግሎት አዋለች። በዚህ መካከል እጅግ ፈተና ሆነውባት የተነሱት የቀድሞ ጓደኞቿ ነበሩ። ዘወትር በመምከርና በማጽናናት ካህኑ ተስፋ እንዳትቆርጥ ያበረቷት ነበር። ሳሚያ በደዌ ያገኛት ፈተና። በአንድ ወቅት ሳሚያ ቤተ ክርስቲያን በምታገለግልበት ጊዜ ድንገት የረጋ ደም አስመለሳት። ወደ ሕክምና ሄዳም ሐኪሞችን አማክራ የተለያዩ ምርመራዎችን አደረገች። ውጤቱም የሳንባ ነቀርሳ የመጀመሪያ ደረጃ ላይ መሆኑን አሳየ። በእንቅርት ላይ ጆሮ ደግፍ እንዲሉ የግራ ጡቷ ላይ ደግሞ እብጠት ወጣ። እብጠቱ እየሰፋ ወደ ግራ ብብቷ ስር እየደረሰም ነበር። የጡቷ ጫፍም ደም ያንጠባጥባል። ለተጨማሪ ምርመራ በተለያዩ የሕክምና ጣቢያዎች አድርጋ ኦፕራሲዮን ተደረገች። ይሁን እንጂ ችግሩ ከባድ በመሆኑ ተጨማሪ ቀዶ ሕክምና እንደምታደርግ እንጂ ጡቷ መቆረጥ እንዳለበት ሳይነግሯት ለቤተሰብ ግን ጡቷ መቆረጥ እንዳለበት ቀጠሮ ተሰጥቷት ተመለሰች። በቀጠሮ ቀን ዋዜማ የንስሐ አባቷ የቀሲስ ጳውሎስ ቤት ለሆስፒታሉ ቅርብ ስለሚል ቤታቸው መታ እንድታደር አደረጉ። በዚያን ሁለት ቀን ላይ ግን ጡቷ መቆረጥ እንዳለበት መስማት ስለነበረባት በብፁዕ ቴዎድሮስ አማካኝነት ሕክምናው የጡት መቆረጥ እንጂ ቀዶ ሕክምና አለመሆኑን ስትሰማ በጣም ደነገጠች። ተስፋም ቆርጣም ነበር። ብፁዕ ቴዎድሮስ
በብዙ ካጽናኗትና ከመከሯት በኋላ አምና ተቀብላ ስጦታ እንዲሰጧት ስለጠየቀቻቸው ድንግል ማርያምን ከልቧ እንደምትወድ ስለሚያውቁና በምልጇም እንደምትረዳት ስለሚያምኑ በአንድ በኩል ምስለ ፍቁር ወልዳ በሌላ በኩል በተለምዶ የኪዳነ ምሕረት ስዕል እየተባለ የሚጠራው ስዕል ያለበት ከቆዳ የተሰራ ሐብል ለበረከት ሰጧት። ስለ ስጦታዋ መስግና በታምር መፈወስ ትችል እንደሆነ ስትጠይቃቸው እግዚአብሔር የወደደውን ያደርጋል፣ ሕክምናውንም የሰጠን እሱ ነው፣ በታምር መፈወስም ይችላል፣ አንቺ ግን ምንም ይሁን ምን አትፍሪ ብለው ካረጋጓት በኋላ ጸሎት ጸለዩላት። ከጭንቀቷ ተረጋግታ በደስታ ተሰናብታ ወጣች። ሳሚያ ከምሽቱ 4 ሰዓት አካባቢ ልጇን ተሰናብታ ከንስሐ አባቷ ቤት ስትደርስ የንስሐ አባቷ ቀሲስ ጳውሎስ ገና ከአገልግሎት አልተመለሱም ነበር። አገልግሎት ፈጽመው ቤት ሲደርሱ ከሌሊቱ 6 ሰዓት አልፎ ነበር። ገና ከጊዜ ጀምሮ የቀሲስ ጳውሎስ ልጆች ዕጣን እንደሚሸታቸው ይናገሩ ነበር። ራሷ ሳሚያም ወደ ካህኑ ቤት ስትገባ ዕጣን እንደሚሸታት ለባለቤታቸው ወይዘሮ አሚራ ተናግራ ነበር። የሚገርመው ይህ ዕጣን ለባለቤታቸውም ሆነ ለእርሳቸው አይሸታቸውም ነበር። እራት ከተበላ በኋላ የምሽት ጸሎት አድርሰው ወደ የመኝታ ቤታቸው ገቡ። ሳሚያ ጊዜ ላለማባከን የዋለችበትን ልብስ ሳታወልቅ ተኛች። ከ1 ሰዓት በኋላ 7 ሰዓት ከ20 ደቂቃ ላይ ሳሚያ የማቃሰት ድምፅ ታሰማ ነበር። ካህኑና ባለቤታቸው ወይዘሮ አሚራ በጣም ተጨንቀው የሚያደርጉትን አጡ። ወይዘሮ አሚራ ወደ ክፍሏ ገብታ መብራቱን አብርታ አየቻት። በፍጹም ሰመመን ውስጥ ሆና በጣም እያቃሰተች ነበር። ካህኑና ባለቤታቸው ሐኪም ቤት መውሰድም ሆነ ሐኪም ቤት ማምጣት ትርጉም እንደሌለው ስለተረዱ በዚያው ባለችበት ጠብቋት ወሰኑ። ምክንያቱም ከጥቂት ሰዓታት በኋላ ከተቀጠረችበት ሆስፒታል ትሄዳለችና ነው። ይሁን እንጂ ካህኑ ከወትሮ በተለየ ሁኔታ ልክ በአምላክ ፊት ሲቀርቡ የሚሰማ ፍርሃትና ድንጋጤ ይሰማቸው እንደነበር ይናገራሉ። ካህኑ ከ12 ሰዓት በፊት ለነግ ጸሎት ወደ ቤተ ክርስቲያን ለመሄድ ወደ ክፍሏ ተጠግተው ሲመለከቱ ዓይኗ እንደተከደነ አባቴ ትላለች። አባ ድንግል ማርያምን አየኋት አለችኝ ይላሉ ካህኑ። ሰውነቴን ፍርሃት ወረረው፣ ርደት ያዘኝ። እንደምንም ብዬ የታለች ስላት በመስኮቷ አቅጣጫ አለችኝ። ወደ አልጋዋ ስቀርብ ይበልጥ ደም በደም ሆናለች። በእመቤታችን አማካኝነት ታምር እንደተደረገላትም ተረዳው። በጣምም ደስ አለኝ። ባለቤቴን ቀስቅሼ ሳሚያ ተነስታለችና የምትፈልገው ነገር ካለ ጠይቂያት፣ ቤተ ክርስቲያን ሄጄ ጸሎት አድርሼ እመለሳለሁ አልኳት። ነገር ግን እንዳትደነግጥ ስለሰጋው ከሳሚያ ስለሰማሁት ነገር ምንም አልነገርኳትም። ሳሚያ ግን ገና ባለቤቴ ወደ ክፍሏ ስትገባ ቅድስት ድንግል ማርያምን፣ አሮጊቷን ሴት፣ አንድ ሽማግሌና ትንሹን ልጅ አየኋቸው አለቻት። ወዲያው ደግሞ ማደንዘዣ ይሸተኛል አለችና ተመልሳ ተኛች። ባለቤቴ ሳሚያን ሹራብ ገለጥ ስታደርገው ከስር ተጠቅልላበት የነበረው ነጭ ሻሽ ዙሪያውን በደም የተሰራ መስቀል አለበት። ለ2 ሰዓት 20 ጉዳይ ላይ ከጸሎት ስመለስ አሚራ በደስታ ብዛት ፊቷ ሁሉ ፈክቶ ተቀበለችኝ። አባ ታምር ተሰርቷል፣ አባቴ እመቤታችን ለሳሚያ ታምር ሰራችላት እያለች ድምጿን ከፍ አድርጋ ያለማቋረጥ ትናገር ነበር። ሁለታችን እየተነጋገርን ሳለን ሳሚያ ከእንቅልፏ ነቅታ ግራ በተጋባ ሁኔታ ምንድነው እሱ? ምን ተፈጠረ? ይህ ሁሉ ደም ከየት መጣ? ጡቴ፣ ደረቴ፣ እጆቼ ሁሉ በደም ተነክረዋል። እረ ምንድነው? ትል ጀመር። ባለቤቴ አትደንግጭ፣ ታምር ነው አለቻት። እርሷም ልብሷን ለመቀየር ትረዳት ዘንድ ጠየቀቻት። ሆኖም ግን የሳሚያን ልብስ መቀየር ቀላል ስራ አልነበረም። ምክንያቱም ምንም ሕክምናው በታምር የተፈጸመ ቢሆንም ምልክት ግን ያስፈልግ ነበርና ህመም ተሰማት። በአሚራ እርዳታ ሹራቧን ካወለቀች በኋላ ከስር የተጠመጠመላትን ሻሽ ሲፈቱት በሚያስደንቅ ሁኔታ የመስቀል ስዕል ተስሎበታል። ይኸውም ነጭ ሻሽ ላይ ያሉት መስቀሎች በሙሉ ፍጹም አንድ አይነት ሲሆኑ
አሰሳላቸውም በጥሩ ባለሙያ በረቀቀ መንገድ በጥንቃቄ ከዳር እስከ ዳር የተሳሉ እንጂ ዝም ብሎ በፈሰሰ ደም ምክንያት የተከሰቱ አይመስሉም። እንዲሁም በእያንዳንዱ መስቀል መካከል ያለው የርቀት መጠን ልክ በማስመሪያ ተለክቶ እንደተሳለ ፍጹም እኩል ነው። ይህ ድንቅ የእግዚአብሔር ታምር ለመሆኑ 100% እርግጠኛ ነበርኩ። ምክንያቱም ደም እያጣቀሱ ሻሽ ላይ እንዲህ አይነት ግሩም መስቀል መሳል ስለማይቻል ነው። ከውስጥም ከላይም የለበሰችው ልብስ ሁሉ በደም የተነከረ ሲሆን ቅባ ቅዱስ ታሽጎበት የተሰጣት ላስቲክ በሰው እጅ እንዲህ ተደርጎ ሊቀደድ በማይችል ሁኔታ በረቀቀ አይነት በአንድ ጠርዙ ላይ ተቆርጧል። የህመሟ መንስኤ የሆነው ጢም ተቆራርጦ በሻሹ ላይ ተዝረክርኳል። ቁርጥራጭ እጢዎቹን በኪስ ወረቀት በመጠቀም ለቅሜ በአንድ ሸክላ ሳህን ላይ ካጠራቀምኩ በኋላ በትንሽ ጠርሙስ ከትቼ እንዳይበላሽ በሚያገለግል መርዝ ወይም ፎርማሊን ሞላሁት። ሳሚያ ገላዋን ከታጠበች በኋላ አሚራን ጡቷንና ደረቷን እንድትፈትሽላት ጠየቀቻት። ምንም አይነት የመቀደድ ወይም የመሰፋት ወይም የምንም ሕክምና ውጤት የሆነ ምልክት በደረቷ በጡቷና በብብቷ አካባቢ የለም። ሰውነቷ በሙሉ ጤነኛ ነበር። ይህን ስሰማ በጣም ተደሰትኩ። በይ አሁን የሆነውን ሁሉ ንገሪኝ ብዬ ሳሚያን ጠየቅኳት። እርሷም እንዲህ ስትል ተረከችልኝ። ማታ እንቅልፍ እንደወሰደኝ እመቤታችን ቅድስት ድንግል ማርያም ተገለጠችልኝ። አገላለጧ እንደ ህልም ሳይሆን በአካል እጅግ በጣም ውብና እንደ ፀሐይ የምታበራ ሆና ነበር። አይኖቿ ሰማያዊ ናቸው። ከፀጉሯ ጀምሮ እስከ እግሯ ድረስ ሐምራዊ ነጠላ ተከናንባለች። ቀዶ ሕክምና የማደርግልሽ እኔ ነኝ አለችኝ። እኔም የለም ጡቴን ልትቆርጭብኝ ነው እንዴ ስላት የማክምሽ እኔ ስለሆንኩ አትፍሪ ብላ አረጋጋችኝ። በህልሜ 3 ጊዜ ያየኋት አሮጊት ሴትም አብራት ነበረች። እርሷም ሙሉ ነጭ ልብስ ለብሳ ነበር። እመቤታችን ይዛኝ ደስ ወደሚል የአትክልት ስፍራ ወሰደችኝ። አንድ ቤተ ክርስቲያን ወደሚመስል ቦታ ስንደርስ ነጭ ረጅም ጺም ያለው ሽማግሌ በሩ ላይ ቁጭ ብሎ ነበር። አይኖቹ ትላልቅና የሚያበሩ ናቸው። በእጁ የመስቀል ቅርጽ ያለው ምርኩዝ ይዟል። እርሱም እኛን ሲያይን ጠብቁኝ፣ እኔንም ውሰዱኝ አለን። ሁላችንም በአንድነት በጣም ደስ ወደሚል የአበባ ቦታ ሄድን። አካሄዳችን ግን እኛ ሰዎች እንደምናደርገው በእግራችን እየተራመድን ሳይሆን ከምድር ከፍ ብለን እንደ ዕጣን ጢስ በመሰለ ደመና ላይ እየተንሳፈፍን ነበር። ሁላችንም ብዙ በሮች ወዳሉበት ቦታ ደረስን። እመቤታችን በበሩ አልፋ ስትገባ የበሩ መከፈት አላስፈለጋትም ነበር። ተዘግቶ እንዳለ ወደ ውስጥ ዘለቀች። እኛም እንዲሁ አብረናት ገባን። የገባንበት ክፍል ውበታቸው በቃላት ሊገለጽ በማይችል ነጫጭ መጋረጃዎች ተሸፍኗል። ነገር ግን ቤቱ በውስጥ በኩል ሲታይ በርም ሆነ መስኮት የለውም። እኔ ቤቱ ውስጥ በነበረው መልካም መኝታ ላይ ተኛው። እመቤታችንን ፈራሁ ስላት አትፍሪ አለችኝ። ከዚህ በኋላ 2 ክንፎች ያሉት ትንሽ ልጅ ከላይ ሲወርድ አየሁ። ቀጥሎም አብሮን የመጣው ሽማግሌ ቀኝ እጄን ይዞኝ ቆመ። አሮጊቷም ሌላውን እጄን ያዘችኝ። ከእርሷ ፊት ለፊትም እመቤታችን ቆማለች። እጆቼ በደንብ ከተያዙ በኋላ ትንሹ ልጅ በኋላ ስናረጋግጥ ሰማዕቱ ቅዱስ አባ ኑብ አንድ የሆነ ነገር ለነርሱ ሰጣቸው። ምን እንደሆነ ግን አይታየኝም። ደረቴን እንደ መብላት እንደ ማሳከክ አደረገኝ። አመመኝ ብዬ ስጮህ እጄን በግድ አስለቅቄ የሚያመኝ ቦታ ላይ አሳረፍኩት። እመቤታችን ቅዱሳኑን በቁጣ ዓይን ስትመለከታቸው እጆቼን አጥብቀው ያዙኝ። ስቅስቅ ብዬ ሳለቅስ ያዩኝ ሽማግሌ በማባበል ሁኔታ እጄን መታ መታ አደረጉኝ። እኔም እመቤታችንን እርሱ ማን ነው አልኳት። የቅዱስ ቢሶይ ቤተ ክርስቲያን የበላይ ጠባቂ ነው አለችኝ። ይህም ማለት ጻድቁ አባ ብሶይ ሊሆን ይችላል ማለት ነው። ከደቂቃዎች በኋላ አጠገቤ ከእመቤታችን ሌላ ማንም አልነበረም። ሁሉም ተሰውረው እርሷና ቅዱሳን መላእክት ብቻ ቀርተው ነበር። እመቤታችንም ይህንን ነገር ወደ ዘይቱን ይዘሽው ነይ አለችኝ። እኔም ዘይቱን የት ነው
ስላት መልስ ሳትሰጠኝ እርሷም ተሰወረችብኝ። ሳሚያ በዚህ ሁኔታ ትረካዋን ካበቃች በኋላ ይህ ዘይቱን ያለችው ነገር ምንድር ነው ስትል ጠየቀችኝ። ዘይቱን በአረበኛ ቋንቋ ወይራ ማለት ነው። ሆኖም ግን ካይሮ ውስጥ ዘይቱን የሚባል አካባቢም አለ። እዚህ አካባቢ የሚገኘው ቤተ ክርስቲያንም ዘይቱን ማርያም በመባል ይታወቃል። እርሷ ይህ ዘይቱን የሚባል ምንድር ነው ያለችው ኑሯ ከቤተ ክርስቲያን የራቀ ስለነበር ብቻ ነው እንጂ ዝናውን ስለማታውቅም ጭምር የቤተ ክርስቲያን ልጅ ሆና ቢሆን ዘይቱን ማርያምን ታውቀው ነበር። እኔም በዘይቱን አካባቢ የሚገኝ የእመቤታችን ቤተ ክርስቲያን መሆኑን ነገርኳት። ሳሚያ ይህንን ታሪኳን ሳትጀምርልኝ በፊት ወደ መኝታ ክፍሌ ስገባ ሴት ልጄ የኔ አልጋ ላይ እንደተኛች በእንቅልፍ ልቧ ስትስቅ አየኋት። ስቀሰቅሳትም ባባ አባቴ መልአክ የሚመስል ከሰማይ ወርዶ ወደ አክስቴ ሳሚያ ክፍል ሲገባ አየሁት ብላኝ ነበር። የሳሚያን ታሪክ ካደመጥኩ በኋላ ግን ይህ መልአክ የሚመስል ያለችው ሰው ቅዱስ አባ ኖብ ሕፃኑ መሆን እንዳለበት ተረዳው። በፍጥነት የቅዱስ ቢሶይ ቤተ ክርስቲያን አገልጋይ ለሆነው ለአባ ቆሞስ ብሶይ ፋሪ ስልክ ደውዬ አናገርኩት። እርሱም ይህን ሲሰማ እጅግ ደስ ብሎት ፈጥኖ በመኪናው ወደኛ ዘንድ መጣ። እንዲሁም ለብፁዕ አቡነ ቴዎድሮስ ደውዬ ነገርኩት። እርሱም ይህን ታምር የሚገልጡትንና ማስረጃ የሚሆኑትን ነገሮች ሰብስበህ ወደዚሁኑ አሁኑና አለኝ። ሁላችንም እንደታዘዝነው አቡኑ ወደሚኖርበት ቤት ሄድን። ብፁዕ አባታችን የቀዶ ሕክምና ምልክቶች የሆኑትን ጨርቆችና የወጣላትን ዕጢ ሲያይ እጅግ ተደሰተ። ድምፁን ዝቅ አድርጎ በማጉተምተም እግዚአብሔር ይመስገን፣ እግዚአብሔር ይመስገን ይል ጀመር። ታሪኩን በዝርዝር ካዳመጠ በኋላ ሁላችንም አብረነው እዚያ ወደሚገኘው ወደ ሊቀ መላእክት ቅዱስ ሚካኤልና ቅድስት ድንግል ማርያም ቤተ ክርስቲያን ሄድን። በአንድነት ለእመቤታችንና ለሁሉም ቅዱሳን የዝማሬ ምስጋና አቀረብን። በዚህ ቤተ ክርስቲያን ውስጥ ግድግዳው ላይ የነበረውን የቅዱስ ብሶይን የጌታችንን እግር ሲያጠብ የሚያመለክተውን ቅዱስ ስዕል ስታይ ያ ከኛ ጋር አብሮን የሄደው ሽማግሌ ይህ ነው አለችን። የሰማይቱ ቅዱስ አባ ኖብን ስዕል ስታይም አብሮን የነበረው ትንሹ ልጅም ይህ ነው፣ ነገር ግን ስዕሉ ላይ ካለው ይልቅ አብሮን የነበረው በእድሜ ትንሽ ነው አለችኝ። እኛም አሮጊቷ ሴትስ ልታስታውሻት ሞክሪ እስኪ አልናት። እርሷም እኔ እንጃ፣ እርሷም ስሟን አልነገረችኝም አለችን። ከዚያ ሁላችንም በቆሞስ ብሶይ መኪና ወደ ቅዱስ ብሶይ ቤተ ክርስቲያን ሄድን። እዚያ ስንደርስ ምዕመናን ተሰብስበው ይጠብቁን ነበርና በአንድነት የምስጋና መዝሙር ዘመርን። እኔም ስለ ታምሩ ሁሉንም ሁኔታ በዝርዝር ነገርኳቸው። የታምሩ ቀሪ ምልክት የሆኑትን በደም የራሰ ሹራብና ውስጥ ልብስ፣ መስቀል በጥንቃቄ የተሳለበት ነጭ ሻሽና የወጡ ድላት ዕጢዎች ከመስታወት በተሰራ መደርደሪያ ውስጥ አስቀመጥናቸው። ክርስቲያን የሆኑም ያልሆኑም በሺዎች የሚቆጠሩ ሰዎች እየመጡ ታምሩን ይመለከቱ ጀመር። ይህም ቤታችን የታምር ዜና በከተማዋ ከተሰማ በኋላ ለማየት ወደ ቤተ ክርስቲያኑ የማይመጣ ሰው አልነበረም። በክፍል 2 በቀዶ ሕክምና ድንግል ማርያም ከበሽታዋ የፈወሰቻት ሳሚያ ከእጆቿ ላይ እና ከግንባሯ ላይ ቅባ ቅዱስ እንዴት እንደሚፈስ የምንተርክላችሁ ይሆናል። የጽድቅ ቃሌ